የሽማግሌ ኑዛዜ ነው ዛሬ እየተናዘዝኩ ምነግርህ ያለ። ሽማግሌውን ስማ፣ አክብር፣ ቤተ ክርስቲያንን ስማት፣ እህል አታቃጥል፣ ሕፃናትን አትግደል፣ ሽማግሎችን አክብር። ልብስ ትጥልሃለች ቤተ ክርስቲያን። ዛሬ የቆምኩት ሽማግሌ ነገ መሬት ስገባ አታገኘኝም። እኔን ማን ይመሰክርልሃል? ማን ይናገርልሃል ታሪክህን? እኛን ለማጥፋት ትተጋለህ፣ ነገ ግን አታገኘንም። የዳኛ ያለህ እንደው በአባቶቻችን አንድ ሰው ከባላጋራው ሲጣላ ድንገት ሊገለው ሲመጣ ከዛፉ ሄዶ ይጠመጠም ነበር። ዛፉን ታቅፎ አትግደለኝ ይለዋል። ሌላ ጊዜ አገኝሃለሁ፣ አሁን ትልቁ ዛፍ ተጠግተሃልና ብሎ ትቶት ነበር የሚሄድ። እንዲህ ነበረች ኢትዮጵያ። አይጉድ! ዛሬ ቤተ ክርስቲያን ምትገባ ቤተ ክርስቲያን ወጥተህ ትገደላለህ። ቤተልሔም ጓዳዋ ምትገባ አውጥቶ ይሰጥሃል፣ ትገደላለህ። የት ነው መደበቂያው? መነኮሳቱ ከተማ ገቡ። ሽፍታው ወንበዴ ገዳም ገባ። ወደዚያ ስትሄድ ከዚያ ገዳሙ አንቆ ይገድልሃል። ሰላዩ ገዳም ገባ። ነገሮች ተገለባበጡ። እንዲህ ነው የሆነው፣ እንዲህ ነው የሆነው ወገኖች። ወንጌላችን መረረች። ኢትኮነኑ ከመ ትትኮነኑ በዛ ይሰፍሩ ለክሙ ይሰፍሩ ለክሙ። አትፍረዱ ይፈረድባችኋል፣ በሰፈራችሁት መስፈሪያ ይሰፈርላችኋል። ቁናው በእጄ ነው እሰፍራለሁ፣ ቁናው ሲሞላ እገለብጠዋለሁ። ይህ ወንጌለ መንግሥት ነው።